እኛ እኮ የመጣነው እናንተ በሽታውን አግኝታችሁ እንድትነግሩ ነው እንጂ እኛ እንድንነግራችሁ አይደለም ይባላል። ግን አንዳንዴ መጀመሪያ ጀምሮ ልጅ መውለድ አለመቻል ብቻ ሳይሆን ከወለዱ በኋላ ልጅም ቢል ይችላል አይደል? መካንነት ሁለቱም እኩል ሼር የሚያደርጉት 50% የሴት ወይም ደግሞ 80% የሴት 20% የወንድ የምንለው አይደለም። ትክክለኛ ስፐርም ኖሮት ካውንትም ኖሮት መንገዶቹም ኖርማል ደግሞ ሆነው አንዳንድ ወንድ ስንፈተ ወሲብ ሊኖርበት ይችላል ማለት ነው። ልክ ከ35 ዓመት በላይ የሆነች ሴት አንዳንድ ጊዜ ምንድነው እርግዝና ልትቸገር ትችላለች ማለት ነው። ሰርጀሪ ከተሰራ በኋላ ምንድነው የሚሆነው? የዘር ፍሬ ወደፊት መሄድ ሁኔታውና ወደ ውጭ መውጣት ሁኔታውና ወደ ኋላ ወደ ሽንት ማስቀመጫ ከረጢት ይገባል። እስካሁን ደስ ባለው ጥናት መካንነትን ያመጣል ተብሎ የሚታሰብ አይነት የእርግዝና መከላከያ የለም። ብዙ ጥንዶች ትዳር ከጀመሩ በኋላ የሚጠብቁት ትልቅ ፍሬ አለ። ይህም ልጅ ነው። አንዳንድ ጊዜ ግን በተለያዩ ምክንያቶች ይህ ፍሬን ላያዩ ወይም ደግሞ ሊዘገዩ ይችላል። እንግዲህ በዛሬው ፕሮግራማችን ስለ መካንነት እናወራለን። መካንነት በምን ይመጣል? የሴት ወይስ የወንድ ችግር ነው? እንዲሁም ደግሞ መፍትሄ ሀሳቦችን እንሰነዝራለን ማለት ነው። ይህ ዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። መልካም ቆይታ። እንዴት ናችሁ? በዚህ ዛሬ አሪፍ ድረስ ነው የምናወራው አይደል? ምክንያቱም ብዙ ቤተሰብ የሚጨነቅበት እናቶች አይደል እንደው ከአካባቢ ነገር ራሱ የሚገለሉበት ነው በእንደዚህ አይነት ነገር እና ብዙ ጊዜ ደግሞ የሴት ችግር ተብሎ ስለሆነ የሚወሰደው መካንነት እንደ ቀላል የምናነሳው ነገር ቢሆንም ቀላል ግን አይደለም። እንደውም እኮ በጣም ከባድ ከመሆኑ የተነሳ ብዙ ጥንዶች ቶሎ ነው የሚመጡት አይደል? እኛ ጋር እንዲህ መካንነት ችግር አለብኝ ምናምን ብለው ቶሎ ይመጣሉ። የሆኑ ጥንዶች መውለድ አይችሉም ወይም ደግሞ መካንነት ችግር አለ አይችሉም ሳይሆን የሆነ ችግር አለ፣ የመውለድ ችግር አለ ማለት የምንችለው ቢያንስ ለ1 ዓመት ያክል ምንም አይነት መከላከያ ሳይጠቀሙ በሳምንት በቂ ለሆነ ጊዜ ግንኙነት እያደረጉ ያ ማለት ከ3 እስከ 4 ጊዜ ግንኙነት እያደረጉ ነገር ግን እርግዝና የማይፈጠር ከሆነ ያኔ ነው ሕክምና ጋር መጥተው መጠየቅ ያለባቸው። የሆነ የመውለድ ችግር ሊኖር ይችላል ተብሎ ምርመራ የሚጀመረው ያኔ ነው ማለት ነው። ይሄ የሚሆንበት ምክንያት እነዚህ ከሚመጡ ጥንዶች ውስጥ በ1 ዓመት ውስጥ ለምሳሌ 100 ጥንዶች እኛ ጋር ቢመጡ በአመት ውስጥ 85ቱ ልጅ ያገኛሉ። ይህንን ብቻ በማድረግ ማለት ምንም አይነት ህክምና ሳያገኙ። ሁለተኛ ዓመት ብንጨምርላቸው ደግሞ ከነዛ ከቀሩት ከ15ቱ ውስጥ ግማሹ ቢያንስ 7ቱ እርግዝና ይፈጠራል፣ ልጅ ያገኛሉ። ስለዚህ መጨረሻ ላይ ይሄ የኢንፈርቲሊቲ ወርክአፕ ወይም የመካንነት ችግር ሊኖር ይችላል ብለን ህክምና ጋር የምንሄደው 7ቱ ሰዎች ብቻ ይሆናሉ። ስለዚህ መጀመሪያ ህክምና ሲመጣ አንድ ሰው ከአመት በኋላ ነው በቂ ግንኙነት አድርጉ፣ ምንም አይነት መከላከያ ተጠቀሙ ነው የምንለው ማለት ነው። ከዛ በኋላ ነው ሌሎች ችግሮች ይኖሩ ይሆኑ ብለን ጥያቄ ምልክት ውስጥ የምንገባው። እዚህ ላይ ግን እድሜያቸው ከ35 ዓመት በላይ ለሆኑ ሴቶች 1 ዓመት መጠበቅ ላይጠበቅብንም ይችላል። ምክንያቱም እድሜያቸው ያንን ዓመት በጨመረ ቁጥር ያው ፈርቲሊቲ ሬት እየቀነሰ ይሄዳል ብለን በማመን ማለት ነው። ስለዚህ ቶሎ ቢመጡ ከዛ በፊት ያሉት ጥሩ ነው። ብሩኪ እንዳልሽው 1 ዓመቱ የሚጠቀሙ ለምንድን ነው? በ1 ወር ውስጥ ለምሳሌ የማርገዝ ፕሮባቢሊቲ 20% ነው አይደለ? ስለዚህ ዓመቱ እየጨመረ ሲመጣ ከፍ እያለ ይመጣል። ይሄን ፐርሰንቴጅ ወራቶቹ ሲጠራቀሙ ማለት ነው። ለዛ ነው ግን አንዳንዴ መጀመሪያ ጀምሮ ልጅ መውለድ አለመቻል ብቻ ሳይሆን ከወለዱ በኋላ ልጅም ቢል ይችላል አይደል? አንድ ልጅ ወልደው ከዛ በኋላ ሁለተኛ ለመድገም በጣም ከባድ ነገር ሊያጋጥማቸው ይችላል እና ይሄንን ሰከንዳሪ ኢንፈርቲሊቲ የምንለው ነው የሚሆነው ማለት ነው። ግዴታ አንድ ልጅ ወልደው ብቻ ላይሆን ይችላል። ለምሳሌ አቦርሽን አጋጥሟቸው ሊሆን ይችላል። ዋናው የምንቆጥረው ማርገዝ ችላ ነበረው የሚለውን ነው። ስለዚህ እርግዝና ተፈጥሮ ነበረ። ከዛ በኋላ ግን ሁለተኛ እርግዝና መፈጠር ሳይችል ሲቀር ሰከንዳሪ ኢንፈርቲሊቲ የምንለው አለ። ቅድም አንቺ ደግሞ የጠቀሽው 1 ዓመት ሙሉ ምንም ልጅ ሳይኖራቸው የቆዩ ሰዎች ከሆኑ ደግሞ ወደ ፕራይማሪ ኢንፈርቲሊቲ። ስለዚህ ብዙ ጊዜ መካንነት ሲባል የሴት ችግር ነው አይደል የሚመስለን። አብዛኛው ሰው አንድ ሴት መውለድ ካቃታት በማህበረሰቡ በእኛ ኮሚኒቲ ስፔሻሊ ምንም አይነት ምርመራ ሳይደረግ ኮንክሉዥን ላይ ይደርሳል። በቃ የሷ ችግር ነው ተብሎ ይታሰባል እና ህክምናው ግን እንደዛ አይደለም የሚለው። ኦልሞስት እኩል ድርሻ ነው ያላቸው። አሁን አብዛኛው ሰው መካን የሆኑ ሰዎች ቢመረመሩ ከ30 እስከ 40% የሴቷ ችግር፣ 30 እስከ 40% የወንዱ ችግር ነው። ከዛ ውጭ የቀረው ከ10 እስከ 15% ያለው ደግሞ ሚክስር ነው፣ የሁለቱም ችግር ነው ተብሎ የሚታሰበው። ስለዚህ መካንነት ሁለቱም እኩል ሼር የሚያደርጉት ነው።
50% የሴት ወይም ደግሞ 80% የሴት 20% የወንድ የምንለው አይደለም፣ እኩል ነው ሼር የሚያደርጉት ማለት ነው። ስለዚህ መካንነት ሴት ላይ ሲከሰት በምን አይነት ምክንያት ሊከሰት ይችላል ብለን ካየን የመጀመሪያው ይሄ ኦቭሌቶሪ ዲስኦርደር ሲኖር ነው። ኦቭላቶሪ ዲስኦርደር ማለት እንቁላል ከእንቁላል ከረጢት ወጥቶ ለስፐርም ዝግጁ የሚሆንበት ጊዜ አለ አይደለ? ሶ ያ ፕሮሰስ ሳይሆን ወይም ሳይፈጸም ሲቀር የሚፈጠር ችግር ነው። ይሄ በተለያየ ምክንያት ሊፈጠር ይችላል። የመጀመሪያው ነገር ይሄ PCOS ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድሮም የምንለው ባለፈውም ለማንሳት ሞክረናል። የሆርሞን መዛባት ሴቶች ላይ የሚከሰት የሆርሞን መዛባት ችግር ነው። ብዙ ጊዜ እነዚህ አይነት ሴቶች ከፍተኛ የሆነ ውፍረት፣ የፔሪድ መዛባት ይኖርባቸዋል፣ ፂም ይኖራቸዋል። እንደዚህ አይነት ምልክቶችን ያሳያሉ ማለት ነው። እንደዚህ አይነት ችግር ያለባት ሴት ለመውለድ ልትቸገር ትችላለች ማለት ነው። ተጨማሪ ሆርሞን ላይ ድጋሚውን ስንመጣ የታይሮይድ ችግር ቢኖርባት ወይም ደግሞ የእንቅርት ችግር ቢኖርባት ማነስ ሊሆን ይችላል፣ ሆርሞኑ ማነስ ሊሆን ይችላል፣ ወይም መብለጥ ሲኖር እንደዚህ አይነት ችግር ሊፈጠር ይችላል። እንዲሁም ደግሞ አንጎል ላይ የሃይፖታለምስ የምንለው እነዚህን ሆርሞኖች የሚቆጣጠር እጢ ያለ የእሱ ችግር ሲፈጠር አሁንም የኦቭሌሽን እንዳይከሰት ሊያደርግ ይችላል። ስለዚህ የዛ ችግር ሊሆን ይችላል። ሁለተኛ እንደ ምክንያት የምንወስደው ምንድን ነው? የማህፀን ቱቦ ወይም ደግሞ ፋሎፒያን ቱብ ቢዘጋ እርግዝና ላይከሰት ይችላል። ይሄ የማህፀን ቱቦ የሚዘጋበት የተለያየ ምክንያት አለ። አንደኛው ባለፈው እንዳወራ ነው ያልታከመ የአባላዘር በሽታ ካለ በኋላ ላይ ቆይቶ ቁስለት፣ ጠባሳ ስለሚፈጥር ሊዘጋ ይችላል ማለት ነው። ከዛ በተጨማሪ ደግሞ ከዛ በፊት ሰርጀሪ አርጋ ብታቀች ሴት ማህፀን አካባቢ ሰርጀሪ ያደረገች ሴት ቢስኖር ወይም ደግሞ የተለያዩ ኢንፌክሽኖች ቲቪም ሊሆን ይችላል የተለያየ ኢንፌክሽኖች ካለባት ካንሰር የመሳሰሉት ነገር ያለባት ሴት ካለች ልትቸገር ትችላለች ማለት ነው። ሌላ እንደ ምክንያት የምንወስደው ምንድን ነው? ማህፀንና የማህፀን በር አካባቢ ያሉ ችግሮች ቢኖሩ፣ ለምሳሌ ካንሰር ያልሆኑ እባጮች ቢኖሩባት፣ ፖሊፕ ሊሆኑ ይችላል፣ ፋይብሮይድ ነው በጣም ይታወቃል። ማዮማ ብዙ ሴት አለብን ይላሉ እና ይሄ ጽንስ ተፈጥሮ የሚተከልበት ወይም ደግሞ ኢምፕላንቴሽን ሳይት ላይ ካለ ጽንስ የመፈጠር ችግር ሊሆን ይችላል። ወይም ደግሞ ኢቨን ቶሎ ውርጃ ሊያጋጥማት ይችላል ማለት ነው። ስለዚህ እነዚህ ነገሮችን ቼክ ማድረግ ይኖርባታል ማለት ነው። ተጨማሪ እንደ ምክንያት የምንወስደው ኢንዶሜትሪዮሲስ ነው አይደለ? ኢንዶሜትሪዮሲስ ብዙ ጊዜ ሚስ የሚደረግ በሕክምና የማይገኝ ችግር ነው። ምንድን ነው? የማህፀን ውስጡን ሸፍኖት ያሉት ሴሎች ሌላ ቦታ ሲያርጉና እነሱ ቁጣን፣ አድሄሽን፣ ኢንፍላሜሽን ሲፈጥሩ እሱም ከፍተኛ የሆነ ችግርን ስለሚያመጣ ለመጸነስ ልትቸገር ትችላለች ማለት ነው። እነዚህ ምክንያቶች እንዳሉ ሆኖ አንዳንድ ጊዜ ተመርምራ ጤነኛ ሆና ምንም አይነት እንደዚህ አይነት እክሎች ሳይኖሩባት መውለድ ግን ልትቸገር ትችላለች። ቅድም እንዳልነው ከ10-15% ሊሆን ይችላል። ምንም አይነት የጤና እክል የለባትም፣ ግን መውለድ ልትቸገር ትችላለች ማለት ነው። ሌላው ደግሞ ምንድን ነው? ከእድሜ ጋር ተያይዞ ይመጣ ለመውለድ መቸገር ነው። ኤጅ ሪሌትድ የምንለው ማለት ነው። እንግዲህ ሴት ልጅ ስትወለድ መጀመሪያ አካባቢ ብዙ እንቁላሎች ይኖሯታል። ከዛ በቆይታ አይደለ እያነሰ ይመጣል እና ኦልሞስት እድሜዋ ከ35 ዓመት በኋላ ሲሆን ኮምፕሊትሊ ዲክላይን እያደረገ ነው የሚመጣውና ልክ ከ35 ዓመት በላይ የሆነች ሴት አንዳንድ ጊዜ ምንድነው እርግዝና ልትቸገር ትችላለች ማለት ነው። ከዛ በተጨማሪ ምን አለ? እድሜዋ ገና ነው። ማረጥን ኤክስፔክት የምናደርግበት እድሜ ያለ አይደለ? ቢያንስ ከ45 ዓመት በኋላ ፒክ ኤጅ አቬሬጅ የምንወስዱ አብዛኛው ሰው ያረጣል ብለን የምናስበው 55 ዓመት ላይ ነው። ስለዚህ ከዛ በፊት ከ40 በፊት የወር አበባ ማየት ብታቁም እሱም እንደ ምክንያት ሊሆን ይችላል ማለት ነው። ሌላ ደግሞ ሴት ላይ እንደ ምክንያት የምንወስደው ምንድን ነው? አንዳንድ ጊዜ ማህፀን ላይ ያሉ ፈሳሾች ወይም ሰርቫይካል ሙከስ የምንላቸው በቂ ሳይሆን ሲቀርም ጽንስ እንዳይፈጠር ሊያደርግ ይችላል። ተጨማሪ ደግሞ ይሄ ላይፍ ስታይሏ፣ ለምሳሌ ሲጋራ የምታጭስ ሴት፣ መጠጥ የምትጠጣ ሴት ከሆነች፣ ከቅጥ ያለፈ ውፍረት ያላት ይሄ በማያው ከ30 በላይ የሆኑ ሴቶች ወይም ደግሞ ስራቸው ይሄ ለመጥፎ ለሚባሉ ኬሚካል ኤክስፖዝድ የሚያደርጋቸው ለምሳሌ አስፋልት የሚሰሩ ሴቶች ሊሆን ይችላሉ፣ ማዕድን ቁፋሮ የመሳሰሉ ስራዎች ለቶክሲን በጣም ኤክስፖዝድ የሚያደርጋቸው ሴቶችም ለመካንነት ሊጋለጡ ይችላሉ ማለት ነው። ራዲዬሽን፣ ኬሞ እነዚህም አንድ ሪስክ ናቸው። ወንዶች ላይ ደግሞ ሊፈጠሩ ማለት ኢንፈርቲሊቲ ወይም ደግሞ መካንነት ሊያመጡ የሚችሉ ምክንያቶችን ስናይ ያው ከስፐርም ጋር የተገናኙ ናቸው ወይም ደግሞ ከወንድ ዘር ጋር ማለት ነው። እና የወንድ ዘር ቁጥሩ ብቻ ሳይሆን ኳሊቲውም ያስፈልጋል፣ ጥራቱ ማለት ነው። ስለዚህ
በቂ ቁጥር ቢኖረው ካውንቱ ትክክል ቢሆንም በትክክል ይንቀሳቀሳሉ ወይ የማህፀን በር ጋር ደርሶ እዛ ጋር መድረስ ይችላሉ የሚለው ሁሉ እናያለን ማለት ነው። ስለዚህ ከምርቱ ይጀመርና ከሚመረትበት ቦታ ይጀምርና እስከሚደርስበት ድረስ ያሉ ችግሮች የወንድ መካንነት ሊያመጡ ይችላሉ ማለት ነው። ስለዚህ አንድ ስፐርም ተመርቶ ወይም የወንድ ዘር ተመርቶ ለ90 ቀን ነው የሚቆየው። ስለዚህ ማቹር እስከሚያደርግ ማለት ነው። በየቀኑ ከ100 እስከ 200 ሚሊዮን ስፐርሞች ይመረታሉ እያንዳንዱ ወንድ ላይ ማለት ነው። ከዛ በኋላ ማቹር ለማድረግ ወይም ደግሞ ልጅ ለመውለድ የሚያስችለው እድገት ጋር ለመድረስ 90 ቀን ይፈጅበታል ማለት ነው። እና ይሄ ለመመረት የመጀመሪያው ነገር ቴስቶስትሮን ያስፈልገዋል። ስለዚህ የቴስቶስትሮን መጠናቸው ዝቅ ያሉ ወንዶች ከሆኑ ምናልባት መውለድ ላይ ሊቸገሩ ይችላሉ። የቴስቶስትሮን መጠኑ ዝቅ ያለ ወንድ ምንድነው መጀመሪያ ፑበሪቲ የምንለው ወይም ጉርምስና የምንለው ጋር አንዳንድ ለውጦች ልናይ እንችላለን አይደለ? ለምሳሌ ጺም ላይኖራቸው ይችላል፣ ወይም ደግሞ ሌላም ቦታ ጸጉሮች ላይ በቅሉ ይችላሉ። የደረት መስፋት፣ የድምጽ መጎረን የምንላቸው የተለያዩ የጉርምስና ምልክቶች ላይፈጠሩ ይችላሉ እነሱ ላይ። ከዛ ደግሞ ከጊዜ በኋላ በመድኃኒት ምክንያት ሊሆን ይችላል፣ ወይም ደግሞ በተለያዩ ህመሞች ምክንያት የሚመጡ ደግሞ የቴስቶስትሮን መቀነሶች ሊኖሩ ይችላሉ። እና ልክ እነዛ መተው የነበሩ የጉርምስና ምልክቶች መጥፋት፣ ልክ የሴት አይነት ለምሳሌ ጡት ማደግ ሊሆን ይችላል። እንደዚህ አይነት ምልክቶች ሊኖሯቸው ይችላሉ። ስለዚህ የቴስቶስትሮን መጠኑ በቂ መሆን አለበት አንድ ወንድ መጀመሪያ ማለት ነው። ከዛ በኋላ ደግሞ ስፐርም እንግዲህ የሚመረተው የዘር ፍሬ ውስጥ ነው አይደለ? ስለዚህ የዘር ፍሬያቸው ጤነኛ መሆን መቻል አለበት። ለምሳሌ መጠኑ ያነሰ ሊሆን ይችላል የአንዳንድ ሰዎች። ስለዚህ በዛ ሰዓት ምርቱ ላይ ችግር ሊፈጠር ይችላል ማለት ነው። እዛ ጋር በትክክል ቢመረት ራሱ ደግሞ መንገዶች አሉ። ከተመረተ በኋላ የሚሄዱበት መንገዶች ብቻ ሳይሆን ደግሞ የሚቀመጥበት መንገድም ደግሞ አለ። ስለዚህ ስቶር ሲደረግ ሲቀመጥ ብዙ ጊዜ ከሰውነታችን የሙቀት መጠን ቢያንስ በ3 ዲግሪ ሴንቲግሬድ ቀነስ ያለ ቦታ ይፈልጋል ቫያብል ሆኖ ወይም በህይወት ለመቆየት እነዛ ስፐርሞች እንደዛ ይፈልጋሉ። ያ ደግሞ የሚሆነው በምንድን ነው? ስክሮተም የምንለው አለ አይደለ? የዘር ፍሬያቸው የሚቀመጥበት የነሱ። ስለዚህ ልክ ሙቀት ሲሆን ከሰውነታቸው ራቅ ይላል፣ ቅዝቃዜ ሲሆን ደግሞ ሰብሰብ እያለ ሙቀቱን ያስተካክላል ማለት ነው። እና እዛ ጋር ምንም አይነት ችግር ከተፈጠረ ለምሳሌ ረጅም ጊዜ ሳይክል የሚነዱ ሰዎች ሊሆኑ ይችላሉ። እዛ አካባቢ ችግር ሊፈጠር ይችላል። ወይም ደግሞ ይሄ ሆት ባዝ ኮንቲኔስ ሁሉ ጊዜ ሙቅ ውሃ ውስጥ የሚነከሩ ሰዎች ከሆኑ ለምሳሌ እንደዚህ አይነት ችግሮች ሊያጋጥሟቸው ይችላሉ ማለት ነው። ስለዚህ ህመም ራሱ አሁን ህመም ኖሮት አንድ ሰው በጣም ኃይለኛ ትኩሳት ቢኖረው አሁን የተመረተው ስፐርም ፈንክሽናል ላይሆን ይችላል። ስለዚህ ያው 90 ቀን ይፈጅበት የለ ከዛ በኋላ ያለው ነው ማለት ነው ኖርማል የሚሆንለት እንጂ መሀል ላይ ያለው ችግር ሊፈጠር ይችላል ማለት ነው። ከዛ በተጨማሪ ደግሞ የሚሄድባቸው መንገዶች አሉ። ስለዚህ የአባላዘር በሽታዎች ቢኖሩ መንገዶቹ ቢዘጉ፣ ባለፈው እያነሳን ነበር አይደለ? ጠባሳ ሊፈጠር ይችላል ወይም ደግሞ መንገዱን ሊዘጋው ይችላል። ስለዚህ ያኔ ችግር ሊፈጠር ይችላል ማለት ነው። ትክክለኛ ስፐርምም ኖሮት ካውንትም ኖሮት መንገዶቹም ኖርማል ደግሞ ሆነው አንዳንድ ወንድ ስንፈተ ወሲብ ሊኖርበት ይችላል ማለት ነው። ስለዚህ እሱ እስካለ ድረስ ደግሞ ስፐርሙን ማድረስ አይችልም። የሴቷ የማህፀን በር ጋር መድረስ አለበት ስፐርሙ። ስለዚህ እሱ ማድረስ ስለማይችል በዚህ ምክንያት ደግሞ ኢንፈርቲሊቲ ሊፈጠር ይችላል ማለት ነው። ስለዚህ ልክ ሴቶች ላይ እንደጠቀስ ነው ወንዶች ላይም የተለያዩ ምክንያቶች ሊኖሩ ይችላሉ መካንነት የሚመጣበት። ሌላው ደግሞ ወንዶች ላይ የወሊድ ችግር ከሚያመጡ ነገሮች ውስጥ አንዱ በእድሜ መግፋት ነው። ብዙ ጊዜ ሴቶች ላይ ነው አይደል የእድሜ ነገር ሁልጊዜ የሚነሳው። እድሜዋ የገፋ ሴት እድሜሽ እየገፋ ነው፣ ኧረ ተይ ውለጂ የምትባለው ብዙ ጊዜ ሴቷ ነች። ግን ወንድም እድሜው እየገፋ በሄደ ቁጥር ቅድም እንዳልኩት ስፐርም ቁጥሩ ብቻ አይደለም በቂ የሚሆነው እና ብዙ ጊዜ የስፐርም ቁጥራቸው አፌክት አይሆንም። ነገር ግን ኳሊቲው፣ ቅርጹ፣ የመሄድ እንትኑ ፍጥነቱ ምናምን በጣም እየቀነሰ እየወረደ ነው የሚሄደው። ስለዚህ ስፐርም ኳሊቲ በጣም ስለሚቀንስ እድሜ ወንዶችም ላይ አፌክት ያደርጋል። እሱ ብቻ ሳይሆን ሴክሹዋል ዲስፋንክሽን የምንለው ወይም የስንፈተ ወሲብ የምንለው በባለፈው ቪዲዮ ላይ የሰራናቸው አብዛኞቹ ችግሮች በእድሜያቸው የገፉ ወንዶች ላይ የመከሰት ቻንሳቸው ከፍ ይላል። ከዛ በተጨማሪ ደግሞ ህመሞች፣ ስኳር፣ ደም ግፊት አይደል እንደዚህ አይነት ክሮኒካል ኢልነስ የምንላቸው ነገሮች በእድሜ ገፋ ያሉ ሰዎች ላይ ነው የመከሰት ቻንሳቸው ሀይ የሆነው። ስለዚህ በእነዚህ ምክንያቶች ምክንያት እድሜ ለወንዶችም አፌክት ያደርጋል ማለት ነው የመውለድ ችሎታቸው። ሌላ ደግሞ የሚያጨሱ ከሆነ የሚጠጡ ከሆነ
ኤኒ ሪክሬሽናል ድራጎች የምንላቸው ነገሮች አሉ አይደለ? ጫትን ጨምሮ በባለፈው እሱንም ሌላ ቪዲዮ ሰርተንበታል። እነዚህ ነገሮች የሚጠቀሙ ወንዶች ላይ ደግሞ የስፐርም ኳሊቲያቸው በጣም ስለሚቀንስ እንደዚህ አይነት ችግሮች ሊጋለጡ ይችላሉ። ሌላ ግን በተለምዶ ሁለት ነገር አለ። አትጨነቁ የሚባል ነገር አለ አይደል? ይሳካል ይሆናል አትጨነቅ የሚባል ነገር አለ እና ጥሩ ነው አትጨነቁ መባባል። ግን ብሩክ እንዳልሽ ደግሞ መጨነቅ ያለብን ደግሞ መቼ ነው የሚለውንም ደግሞ ማወቅ ይኖርብናል። ምክንያቱም አመትም እንደዚህ ተቆይተውም ነገሮች የሚፈጠሩ ካልሆነ ሜዲካል ኮዞች ይኖራሉ። አሁን ያልናቸው በወንድ ሳይድም በሴት ሳይድም ችግሮች ሊኖሩ ይችላሉ። ሊስተካከሉ የሚችሉ ነገሮችን ቤተሰብን ወደ መገንባት ሊያስኬድ የሚችል ነገር። ስለዚህ አትጨነቁ ብሎ ነገሮችን ቀለል ማድረግ በራሱ መፍትሄ አይሆንም ማለት ነው። በእርግጥ ጭንቀት በራሱ ደግሞ ይሄ የበዛ ጭንቀት ደግሞ እንትንን ያመጣል አይደል? ኢንፈርቲሊቲን የሚያመጣት ወይም መካንነትን የማስከሰት ነገር አለው ከሌላው ጋር ተያይዞ ማለት ነው። በተለይ የዚህ ሃይፖታላመስ ፒቱታሪ የምንላቸውን መስመሮች ላይ ችግር ይፈጥራል። ምክንያቱም ሆርሞኖች እንዲመረቱ ያደርጋል። ኮርቲሶል ደግሞ በራሱ ከእንቁላል ከረጢት እንዳይለቀቅ ሊያደርግ ይችላል አይደል? ስፐርም ላይ ደግሞ ፕሮዳክሽንን ሊቀንስ ይችላል። ልክ እነ ዲያቤትስ ምናምን ያልናቸው አሁን ስኳር ምን ያልናቸው በሽታዎች ሰውነት ላይ ዞሮ ዞሮ ስትረስን ነው የሚጨምሩት ሌላም ፋክተር እንዳላቸው ሆኖ ማለት ነው። እና ስለዚህ አትጨነቁ፣ ባላንስ የሆነ መሆን አለበት። ኤክሰሲቭ የሆነም ጭንቀት መካንነት ሊያጋልጥ ይችላል። ግን ደግሞ ነገሩን ቀለል ለማድረግ ደግሞ በጊዜው መፍትሄ እንዳንፈልግ ሊያደርግ ይችላል ማለት ነው። መቼ እንጨነቅ? ያው መቼ እንጨነቅ ብሩኪ እንዳለችው 1 አመት አይደለ? 1 አመት በኋላ ምንም አይነት ነገር እየተፈጠረ ካልሆነ ባይዘ 1 አመቱን ብቻ አይደለም መያዝ ያለብን። ሬጉላር የተባለው ሴክስ ምን ያህል ሬጉላር ነው የሚለውን የምር ማወቅ አለብን አይደለ? በሳምንት 3 የተባለው እንደዛ ነው ወይ የተሆነ ያለው? ከዛ ደግሞ ሴት ከሆነች ደግሞ በተለይ እንትኗ ምንድነው የኦቭሌሽን የወር አበባ በየስንት ጊዜ ነው የሚመጣው የሚለው ማወቅ አለባት። ከዛ ለእርግዝና አመቺ የሆኑ ቀናቶቿ ስንት ላይ ናቸው የሚገኙት የሚሉትን በደንብ መያዝ አለባቸው። ምክንያቱም እንደተባባል ነው እንቁላል ከእንቁላል ማስቀመጫው ከወጣ በኋላ ከስፐርም ጋር ምንድነው ግንኙነት ላደረገች ሴት ስፐርም 5 ቀን ሊቆይ ይችላል አይደለ? ከ3 እስከ 5 ቀን ሊቆይ ይችላል ውስጧ ማለት ነው። ስለዚህ በዛ ሰዓት ግን እንቁላል መውጣት አለበት አይደል? ግንኙነት ከተፈጠረ በዛ ሰዓት እንቁላል መውጣት፣ ሁለቱ ተገናኝተው ዘር መፈጠር አለበት። ስለዚህ ይሄንን ነገር ለማወቅ አንድ ሴት የወር አበባ በየስንት ቀን እንደሚመጣ ማወቅ አለባት ማለት ነው። ስለዚህ እነዚህ ነገሮች እየተቆጣጠሩ ግን 1 አመት ሲሆን ምንም አይነት ነገር ካልተፈጠረ ከዛ የሕክምና እርዳታ ማግኘት ይኖርባቸዋል። ሌላው እንግዲህ ከእድሜ ጋር አሁንም አይደል ሴቶች ላይ ብቻ አይደለም ወንዶችም ላይ ነው እያልኩ ነበርና ሴቶችም ላይ ራሱ ስንመጣ ብዙ ጊዜ እንደው የመውለድ ችግር ሊኖርባት የሚችለው ከፍ ያለች ሴት ብቻ ነች ተብሎ ይታሰባል። እርግጥ ነው እውነታ አለው። ከፍ ያለች ሴት ላይ እርግዝና የተወሰነ ሊከብድ ይችላል። ምክንያቱም ፈከንዳቢሊቲ የምንለው ነገር አለ። ቅድም ሜሉ ለማንሳት ትንሽ ሞክረሻል እና በአንድ ግንኙነት የማርገዝ ቻንሷ ምን ያክል ነው አንዲት ሴት የሚለው ማለት ነው። እና ላይክ 10 ቤት ውስጥ ከ15 ዓመት ጀምሮ ነው አይደለ ፈርታይል ነች አንድ ሴት የሚባለው እና እስከ 32 ዓመቷ ድረስ ፈከንዳቢሊቲ ሬቷ በጣም ሀይ ነው። ወይም ደግሞ በአንድ ግንኙነት እርግዝና የመፈጠር ቻንሱ ከፍ ያለ ነው። ልክ 32 ዓመቷ ጋር ሲደርስ በደንብ ይወርዳል ይሄ ነገር ማለት ነው። ስለዚህ በአንድ ግንኙነት የማርገዝ ቻንሷ እየቀነሰ ይሄዳል። 35 36 ሲደርስ በጣም ዲክላይን እያደረገ ይሄዳል፣ በጣም ይወርዳል። ስለዚህ እውነትም እድሜ ከፍ እያለ ሲሄድ የማርገዝ ቻንስ እየቀነሰ ይሄዳል። በቁጥር ብናየው አሁን ኢንፈርቲሊቲ ከ20 እስከ 29 ዓመት ያሉ ሴቶች ላይ 8% አካባቢ ነው። ከዛ ልክ 40 ምናምን ጋር ስንደርስ ስንት ይደርሳል ማለት ነው? ወደ ከ40 እስከ 44 ያሉ ሴቶች ላይ ስናይ ወደ 30% አካባቢ ከፍ ይላል ማለት ነው። ስለዚህ ልዩነቱን ራሱ ስናየው በደንብ ማወቅ እንችላለን። መካከል ላይ ማሉ ቁጥሮች እየጨመረ ይሄድና ፕሮግረስ ያደርግና ያው ጫፍና ጫፉን ብናየው በደንብ ቁጥሩን ያሳያል ብዬ ስላሰብኩ ነው። ስለዚህ ከ8 ወደ 30 ነው ከፍ የምንለው ማለት ነው። ስለዚህ ቁጥሩ ቀላል የሚባል አይደለም። እውነትም እድሜ ከፍ እያለ ሲሄድ የማርገዝ ቻንስ እየቀነሰ ነው የሚሄደው ማለት ነው። ነገር ግን ወጣት ሴቶች ላይ እነዚህ ከ20 እስከ 28 ያልናቸው ሴቶች ላይም ለምሳሌ 8% አለ ብለናል። ስለዚህ ልጅ ሆነሽ አግቢ አይደል እድሜሽ እንዳያልፍ ምናምን የሚባለው ነገር ፌል ያደርጋል እዚህ ጋር ማለት ነው። ምክንያቱም ልጅም ሆና
የተለያዩ ችግሮች ሊኖሩ ይችላሉ። ለምሳሌ የማህፀን አፈጣጠር ችግሮች ሊኖሩ ይችላሉ አይደለ? እጢ ቅድም ያለው እና ማዮማ ወጣት ሴቶች ላይም ሊፈጠሩ ይችላሉ። ሌላ ደግሞ በጣም ኤክሰርሳይዝ የሚያደርጉ ሴቶች ቢሆኑ ለምሳሌ ፋታቸው በጣም ሎ የሆነ ሴቶች ቢሆኑ ይሄ ፒቱታሪ ኦቫሪያን አክሲስ የምንለው አለ። ከጭንቅላት ጀምሮ ነው ተያይዞ የሚሄዱ አይደለ? ይሄ የፈርቲሊቲ ጉዳይ። ስለዚህ እሱ ላይ ችግር ሊፈጠር ይችላል። በተለያዩ እጢዎች ሊሆኑ ይችላሉ። በተለያዩ ምክንያቶች እሱ ላይ ባይዘ ስፖርት የሚሰሩ ሴቶች ራሱ በጣም ይሄ ሩጫ ላይ ሰውነታቸው ለረጅም ጊዜ ስትረስ ላይ የሆኑ ሴቶች እሱ አክሴስ አፌክተድ ይሆናል እና ለማርገዝ ቶሎ የሚቸገሩበት አንዱ ምክንያት እሱ ነው። ኤክሰርሳይሱ ነው ወይስ ፋቱ ነው የሚባል ይሄ ቺክን ኤግ ዳይሌማ እንደሚባለው አይነት ነገር አለ። ምክንያቱም ኤክሰርሳይዝ መስራቷ ነው ችግሩ ወይስ ፋት አለመኖሩ ነው ችግሩ? ወይስ ደግሞ እንደተባለው ሰውነት ስትረስ ውስጥ ነው? ከዛ ደግሞ ብዙ ጊዜ እንደዚህ አይነት ኤክሰርሳይዝ የሚያደርጉ ሰዎች ብዙ ጊዜ ማለት ውድድር ምናምን ያለባቸው ናቸው። እሱ ራሱ ስትረስ አለዋል። ስለዚህ የእሱ ስትረስም ሊሆን ይችላል ይባላል። ብዙ ጊዜ ግን ይሄ የሚገናኘው እንግዲህ ከፋት ጋር ነው ተብሎ ነው የሚታሰበው። ስለዚህ ፋት ከሌላት ሰውነቷ ውስጥ እንደተባለው አክሲስ ይበላሻል ወይም አይሰራም። ስለዚህ እርግዝና ላይ ይፈጠር ይችላል። ብቻ ዞሮ ወጣት የምንላቸው ከ20 እስከ 30 ወይም እስከ 29 ዓመት ያሉ ሴቶችም ላይ ምናልባት እርግዝና የማይፈጠርበት ቻንስ ሊኖር ይችላል ማለት ነው። ስለዚህ ከኤጅ ጋር ብቻ ማገናኘት አይጠበቅም። አንዳንድ ጊዜ አስተሳሰቦች አሉ አይደል? የእርግዝና መከላከያ መካንነትን ያመጣል የሚሉ አስተሳሰቦች አሉ። ግን ሞሮፍ አሁን ባሉት ጥናቶች ኤግዛክትሊ ሪሌትድ እንደሆኑ የሚያሳይ ነገር የለም። ነገር ግን ለምሳሌ አንዳንድ የእርግዝና መከላከያዎች ስፔሻሊ እነዚህ የሚዋጡት ሆርሞን ያለባቸው ሲሆኑ ኢቨን በመርፌ የሚሰጡት እንደዛ አይነት ሲሆኑ በፈለጉበት ታይም ላይ ልክ የእርግዝና መከላከያውን አቁመው ወዲያውኑ ላይ ያረግዙ ይችላሉ። ኤፊካሲያቸው ትንሽ ወረድ ያለ ወይም ጊዜ የሚፈልጉ ይኖራሉ ማለት ነው። እኛ ኤፌክቲቭ የምንላቸው አንድ ሴት ተጠቅማ እየተጠቀመች የእርግዝና መከላከያውን ከዛ ስታቆም በፈለገችበት ጊዜ እንድታረግዝ የሚያደርጉ አይነት የእርግዝና መከላከያዎች አሉ። ከነዚህ ውስጥ ሁለቱ እንግዲህ በጣም ኮመን የሚታወቁት እነ አይሲዲ ውስጥ ማህፀን ውስጥ የሚቀበረውና ከዛ ደግሞ ኢምፕላንት ወይም ደግሞ ክንድ ላይ የሚቀበሩት የእርግዝና መከላከያዎች ቤስት ናቸው ተብሎ ይታሰባሉ። ዲፖ ወይም ደግሞ መርፌው ግን ለተወሰነ ጊዜ ሊያዘገይ ይችላል። ግን ኮምፕሊትሊ መካንነትን ያመጣል ተብሎ የሚታሰብ እስካሁን ደስ ባለው ጥናት መካንነትን ያመጣል ተብሎ የሚታሰብ አይነት የእርግዝና መከላከያ የለም። ስለዚህ ኮንትራሴፕቲቭ ላይ የሚነሱ ኢሹዎች አንደኛ በሌላ ምክንያቶችም ሊሆኑ ይችላሉ። ሁለተኛ ስቲል ጥናቶች ይፈልጋሉ ተብሎ ይታሰባል። ምክንያቱም ብዙ ሰዎች እንደ ዳውት ስለሚያነሱት ማለት ሰዎች ያነሱት ነገር ደግሞ እንደ ችግር ተወስዶ እንደ ጥናት ቢጠና ጥሩ ነገር ሊወጣበት ይችላል ከውስጡ ብለን እናስባለን። ሶስተኛ ነገር ግን ቅድም እያለን ነበር አይደለ? እድሜ እየሄደ በሄደ ቁጥር ፈከንዳቢሊቲ ወይም ደግሞ በአንድ ግንኙነት የማርገዝ ቻንሷ እየቀነሰ ነው የሚሄደው የአንድ ሴት ልጅ። ስለዚህ ይሄ ጥሩ የምንላቸው እርግዝና ይፈጠሩበት የነበሩትን እድሜዎች አብዛኛውን ኮንትራሴፕቲቭ በመጠቀም ካሳለፈችው በኋላ ላይ ለመውለድ የምትቸገረው ያው ኮንትራሴፕቲቭን ስለተጠቀመች ሳይሆን ፈከንዳቢሊቲ ሬቷ ወይም የማርገዝ ቻንሷ እድሜዋ እየሄደ ሴት ስለሚቀንስም ሊሆን ይችላል እንደ አንድ ፋክተር ማለት ነው። መጀመሪያ ግን ከወንዶቹ ነው የምንጀምረው። ብዙ ጊዜ ያው የወንዶቹ ቀላልም ነው የተወሰኑ ናቸው የምንሄድባቸው ስቴፖችም አሉና ከወንዶቹ ስንጀምር መጀመሪያ ከሂስትሪ ነው የሚጀመረው። ብዙ ጊዜ እንደውም ፔሸንቶቻችን ስንጠይቃቸው ደስተኛ ይሁንማ እኛ እኮ የመጣ ነው እናንተ በሽታውን አግኝታችሁ እንድትነግሩን ነው እንጂ እኛ እንድንነግራችሁ አይደለም ይባላልና ከሂስትሪ ይጀመራል። እና ከዚህ በፊት ምን አይነት ህመም ነበረበት ወይ ታክሞ ያውቃል ወይ መድኃኒት የሚወስዳቸዋል ወይ የሚለውን ጨምሮ ሰርጀሪ ከዚህ በፊት አድርጎ ከነበረ እሱ እንዳለ እንጠይቃለን። የሚጠቀማቸው ነገሮች ካሉ አልኮል፣ ጫት፣ ሲጋራ የመሳሰሉትን በጣም ዲቴል እንጠይቃለን። ተጨማሪ ሴክሹዋል ሂስትሪ ነው የምንጠይቀው አይደለ? ግንኙነቱ እንዴት ነው? ያው ስንፈተ ወሲብ ካለም በደንብ አንደርስታንድ የምናደርገው እሱ ላይ ስለሆነ እነሱን በደንብ ዲቴል እንጠይቃለን ማለት ነው። ከዛ ውጭ ያው ፊዚካል ኤግዛሚኔሽን ነው ቀጣይ። አካላዊ ለውጦች ካሉ ችግሮች ካሉ በደንብ እናያለን። ስፔሻሊ ቅድም ያልነው የወንድ መራቢያ አካባቢ የውጫዊ መራቢያ አካባቢ ላይ ችግር ካለ ስክሮተሙን ጨምሮ የተለያዩ ለውጦች ካለ በደንብ ቼክ እናደርጋለን። ፒበርቲ ሳይኖች ያልናቸው እነሱን በደንብ እናያለን ማለት ነው። ቀጣይና ዋናው ስቴፕ የሚባለው ወንድ ላይ ሲመጣ እንግዲህ ስፐርሙ ነው የሚጣናው አይደለ? የስፐርሙን ስናይ እንግዲህ ምን ያህል ስፐርሞች አሉ ካውንታቸው እናያለን። በቂ ነው አይደለም የሚለው። ከዛ በኋላ እንቅስቃሴያቸው እንዴት ነው?
አይደል? ስፐርም አናሊሲስ ሲሰራ እንቅስቃሴያቸው እንዴት ነው፣ በቂ እንቅስቃሴ ያላቸው የላቸው የሚለውን ቼክ ይደረጋል። ከዛ በመቀጠል ደግሞ ስፐርሞቹ ራሳቸው ስትራክቸራቸው ወይም ደግሞ ሞርፎሎጂያቸው ትክክል ነው ወይ የሚለውን ነገር በደንብ ቼክ ይደረጋል ማለት ነው። ይህ ችግር ካለበት ድጋሚ ሪፔት ልናደርግ እንችላለን። ካልሆነ ግን የሴቷም ቼክ አድርገን ፈርዘር ወንዱን ቼክ ማድረግ ካለብን የምናጠናቸው ጥናቶች አሉ ማለት ነው። ሆርሞናል ቴስቶች አሉ አይደለ? ለምሳሌ ቴስቴስትሮን ቼክ ይደረጋል ወንድ ላይ፣ ሌሎችም ሆርሞኖች አሉ፣ እነሱን ቼክ ማድረግ እንችላለን። ፈርዘር ከሄድን እኛ ሀገር ብዙም ባይለመድ ጄኔቲክ ቴስቶችንም ማድረግ ይቻላል ማለት ነው። ከዛ በተጨማሪ አልትራሳውንድ አይደለ ቼክ ማድረግ እንችላለን። ለምሳሌ አንደኛው ወንድ ላይ መካንነትን ያመጣል ብለን የምናስበው ቫርኮሴል ነው አይደለ? ስክሮተም አካባቢ ያሉት የደም ስሮች በጣም ሲሰፉና ደም ሲጠራቀም ነው። እሱም ለመካንነት ምክንያት ነው ተብሎ ስለሚታሰብ ስክሮተሙን በአልትራሳውንድ በደንብ ቼክ ማድረግ እንችላለን ማለት ነው። ስለዚህ እነዚህ አይነት ኢንቨስቲጌሽኖችን ማካሄድ እንችላለን። በዛውም ደግሞ የዘር ፍሬውን ሳይዝም በዛው ማየት ይቻላል አልትራሳውንድ ላይ። ስለዚህ በአልትራሳውንድ ሌሎች ብዙ ነገሮችንም ማግኘት እንችላለን። ስለዚህ ከሴት ጥያቄዎች መጀመሪያ እንጠይቃለን። ስለ ወር አበባ ቅድም እያወራን ነበር አይደለ? ጊዜውን ተከትሎ ይመጣል ወይ? ምን ያህል ቀን ይቆያል? በየጊዜው ውስጥ ተመሳሳይ ጊዜ ጠብቆ ነው ወይ የሚመጣው የሚሉትን ነገሮች እንጠይቃለን። ስንት ዓመቷ ላይ ነው ማየት የጀመረችው የሚለውን እንጠይቃለን። ከዛ በኋላ ደግሞ ሴክሹዋል ሂስትሪዎቿንም እንጠይቃለን። ለምሳሌ ግንኙነት የምታደርግባቸው ወቅቶች ምክንያቱም በቂ ነው አይደለም የሚለውን ለማወቅ፣ ከዚህ በፊት ደግሞ የአባላዘር በሽታ ነበረባት ወይ፣ ታክማው ነበር ወይ፣ ከባሏ ጋር ያላት ግንኙነት እንዴት ነው? አንዳንድ ጊዜ ርቀትም ይኖራል አይደለ? የርቀት ገደብም ሊኖር ይችላል። ስለዚህ እነዚህን ታሪኮች እንጠይቃለን ማለት ነው። ከዚህ በፊትስ እርግዝና ተፈጥሮ ያውቃል ወይ ወይም ተፈጥሮ አሁን ሁለተኛ ላይ እምቢ ብሎ ሊሆን ስለሚችል እነዚህ አይነት ነገሮችን ቅድም ሪስክ ብለን ያነሳናቸውን ኬሞቴራፒ ወስዳ ታውቃለች ወይ፣ ለህመም ወይ ራዲሽን ነበረ ወይ የሚሉትን ነገሮች፣ የምትወስዳቸው ተጨማሪ መድኃኒቶች አሉ ወይ፣ ስኳር ታማሚ ነች ወይ ምናምን የሚሉትን እነዚህ ነገሮች እንጠይቃለን ማለት ነው። ስለዚህ ታሪኳን ከወሰድን በኋላ ቀጥሎ የምናደርገው ነገር ደግሞ አካላዊ ምርመራዎችን እናደርጋለን። የውጭ የመራቢያ አካል ጀምሮ እስከ ውስጥ ድረስ ማለት እስከምንችለው ድረስ ምን ችግር አለ። ምክንያቱም አንዳንዴ ሴፕቴትድ የሆነ ነገር ሊሆን ይችላል አይደለ? ማህፀን አካባቢ ያሉ ችግሮች ሊኖሩ ይችላሉ። እሱን እናያለን ማለት ነው። እነሱ ችግሮች አሉ ወይ፣ ኢቨን ከማህፀን የሚወጣውን ፈሳሽ ቲክነስ እናያለን አይደለ? ምክንያቱም ኦቭሌሽን ጋር አንድ የምንከታተለው ነገር ከማህፀን የሚወጣው ፈሳሽ ቀጭን መሆን አለበት። ምክንያቱም ስፐርም ፔኔትሬት ለማድረግ ወይም የወንድ ፍሬ ለመግባት ምቹ ሁኔታ መፍጠር አለበት። ስለዚህ ምቹ ሁኔታን እየፈጠረ አይደለም ወይ፣ አንዳንዴ ቴክነሱ በጣም ወይም ወፍራም ሊሆን ስለሚችል እሱን የምናያለን ማለት ነው። ከዛ በኋላ ደግሞ ላብራቶሪ ምርመራዎች ልናደርግ እንችላለን። ቅድም ያልናቸውን ስኳርን ምንም ኤክስክሉድ ከማድረግ ጀምሮ ሆርሞን ላይ ችግር አለው የሚለው፣ ለምሳሌ ቅድም እንዳላችሁት ፊክስድ ነበር ቁጥር ይዛ ነው የምትወለደው የእንቁላል ማለት ነው። ስለዚህ ወደ 2 ሚሊዮን ይሆናል። እድሜዋ ግን ወደ ጉርምስና እድሜ ስትገባ፣ ወደ ኮረዳነት እድሜ ስትገባ ወይም ደግሞ የወር አበባ ልታይ ስትል ወደ 400,000 ነው የሚቀረው ማለት ነው። ስለዚህ ያንን ነው በየወሩ ማቹር እያደረገው ኦቭሌሽን የምንለው ማለት ነው። ስለዚህ ይሄ ነገር አለ ወይ፣ ኦቭሌት እያደረገች ነው ወይ የሚለውን ነገር የሚያሳዩ ሆርሞኖች፣ ፎሎኪላር ስቲሙሌቲንግ ሆርሞን የምንለውን ቴስት ልናደርግ እንችላለን። ወይም ደግሞ ኦቭሌሽን መኖሩን የሚያረጋግጥልን ደግሞ ፕሮጀስትሮን ብዙ ጊዜ 7 ቀን አይደል፣ ኦቭሌሽን ከተፈጠረ ከ7 ቀን በኋላ ነው ምንለካው ማለት ነው። ስለዚህ የ28 ቀን ከሆነ ፔሪድ እንትኗ የወር አበባ ሳይክሏ 7 ስንቀንስ በ21 ቀን ማለት ነው የምናደርገው። ወይም የሌሎቹም ለምሳሌ 33 ቀን ቢሆን 7 ስንቀንስ በ26 ቀን ማለት ነው። በ26ኛው ቀን ላይ ቴስት እናደርጋለን። ስለዚህ የፕሮጀስትሮን ኢስትሮጅን ሌቭሎቿን እናያለን። ሌላ ደግሞ ሆርሞን ቅድም ታይሮይድ አፌክት ያደርጋል ብለናል። ስለዚህ የታይሮይድ ሌቭሎቿ እንዴት ናቸው የሚሉትን ነገሮች ቼክ እናደርጋለን ማለት ነው። ሌላ ልናደርገው የምንችለው ነገር የማህፀን ቱቦቹ ፓተንት ናቸው ወይም ክፍት ናቸው ወይ የሚለው መመርመር አለብንና ያንን ለማድረግ አንዳንዴ ዳይ ወይም ቀለም ነገሮች ለሕክምና የምንጠቀምበት ፐርፐስ ቀለም እሱን በማህፀን በር እንዲገባ እናደርግና ከማህፀን በኋላ ወደ ቲዩቡ እንዲሄድ እንፈልጋለን የተወሰነ። ስለዚህ ምን ያህል ሄዷል፣ ብሎክ ያደረገው ነገር ካለ እንዳይሄድ ምን ተፈጥሮ ነበር የሚለውን ቼክ እናደርጋለን ማለት ነው። ምክንያቱም ቅድም እንዳልነው የአባላዘር በሽታዎች እሱን ሊያመጡ ይችላሉ አይደለ? የማህፀን ቱቦዎች እንዲዘጉ ሊያደርጉ ስለሚችሉ በዛ ምክንያት የተፈጠረ ነው አይደለም የሚለውን ሩል አውት በዛ እናደርጋለን ማለት ነው። ስለዚህ እነዚህንና ምርመራዎች ነው ለሴት የምናደርገው እኛ ጋር ለመጣች ሴት። ስለዚህ ልክ እንደዚህ የመውለድ ችግር ኖሮባቸው የሚመጡ ጥንዶች ሲኖሩ እነዚህ ምርመራዎች ከማድረግ ሕክምና ከመስጠት በተጨማሪ ደግሞ የምንሰጣቸው ምክሮች አሉ።
እንደተባለው እንግዲህ ግንኙነት በአግባቡ እንዲያደርጓል በቂም በምንለው ሁኔታ እንዲያደርጉ ሰዓቶች የሚያደርጉባቸውን ጊዜዎች እንዲጠብቁ እናደርጋለን። ከዛ በተጨማሪ ደግሞ አኗኗራቸውን ቢያስተካክሉ የምንላቸው ነገሮች አሉ። ለምሳሌ ስለ ክብደት እያነሳን ነበር አይደለ ቅድም። በጣም አትሌቲክ የሆኑ በጣም ስፋት ሰውነታቸው ውስጥ የሌሉ ሴቶች ለምሳሌ ኢንፈርታይል የመሆን ወይም ደግሞ ይሄ የመካንነት ችግር የመጋለጥ ቻንስ አላቸው። ግን እነሱ ደግሞ አቁሙ ዝም ብላችሁ ብሉ ደግሞ እንዳንላቸው በጣም ወፍራም ሲሆኑ በተለይ ደግሞ ይሄ ወገብ አካባቢ ሴንትራል የምንለው ፋት ደግሞ ያላቸው ሴቶች እነሱም ኦቭላቶሪ ብለሽ ቅድም ያብራራሻቸው ቲጂ ለእነሱ ችግሮች ስለሚጋለጡ እነሱም ወደ መካንነት ሊያጋጥማቸው ይችላል። ስለዚህ ማስተካከል መሀል ላይ ትክክለኛው ዌይት ላይ እንዲሆኑ ማድረግ ነው ያለብን ማለት ነው። ለጤና በቂ የሆነ አይነት እንቅስቃሴ እንዲያደርጉ፣ ምግቦቻቸውን እንዲያስተካክሉ፣ ሞር ይሄ ሄልዚ ዳይት የምንላቸው ጤናማ የሆኑ አመጋገቦችን እንዲያደርጉ፣ የተመጣጠኑ ምግቦችን እንዲወስዱ፣ ከዛ ደግሞ እነዚህ ጥሩ ያልሆኑ ምግቦችን ደግሞ ከህይወታቸው ውስጥ እንዲያስወግዱ፣ እንዲቀንሱ ደግሞ አብረን እንመክራቸዋለን ማለት ነው። ተጨማሪ ምንድነው አንዳንድ ጊዜ ብዙ ፈርዘር ሳንሄድ ብዙ መድኃኒቶችን ሳይታዘዝ በሰርጀሪ ብቻ የሚስተካከሉ የመካንነት አይነቶች አሉ አይደለ? ለምሳሌ ቅድም ያልናቸውን ማህፀን ውስጥ እባጮች ቢኖሩ፣ ኢምፕላንቴሽን የሚያስቸግሩ እባጮች ቢኖሩ እነሱ ማስወገድ አንዱ መፍትሄ ሊሆን ይችላል። ኢንዶሜትሪዮሲስ ያላቸው ቢኖሩ እነሱን በሰርጀሪ ማስወገድ የሚቻልበት ሁኔታ ይኖራል። ከዛ ወንድ ላይ ደግሞ ቫሪኮሴል ያልናቸው ቅድም እነሱም ካሉ ሰርጀሪ መሰራት ይችላሉ። አንዳንድ ጊዜ ደግሞ የተዘጋ የማህፀን ቱቦ ካለ በጣም በረቀቀ ቴክኖሎጂ ሰርጀሪ አድርጎ መክፈት ይቻላል ማለት ነው። ስለዚህ አንዳንድ ጊዜ በሰርጀሪ ብቻ የሚታከሙ መካንነቶች አሉ ማለት ነው። ስለዚህ ከማከማችን በፊት ችግሮቹን ማወቅ አለብን ማለት ነው። እንደ ችግሩ ነው ሕክምናው የሚሰጠው። አሁን ብዙ ሰዎች እየተለመዱ የመጡ አይደል፣ ቃላቶች ራሱ እየተለመዱ የመጡ አሁን ሕክምና አይነቶች አሉ። ለምሳሌ ኢንትራዩትራይን ኢንሳሚኔሽን እና ኢንቪትሮ ፈርቲላይዜሽን አይቪኤፍ። በተለይ አይቪኤፍ በጣም የሚታወቅ ይመስለኛል፣ ፌመስ እየሆነ ነው። ብዙ ክሊኒኮችም እየተከፈቱ ስለሆነ ይመስለኛል። እና አሁን ለምሳሌ ኢንትራዩትራይን ኢንሳሚኔሽን የምንለው ስፐርሙን ከወንድ ወስዶ ማህፀን ውስጥ ማድረስ ማለት የማድረሱን ስራ የሚሰራው ህክምናው ይሆናል ማለት ነው። ስለዚህ አሁን ይህ ለሁሉም ሳይሆን የሚደረገው ለምሳሌ ሴክሹዋል ዲስፋንክሽን ያለባቸው ወይም ደግሞ የስንፈተ ወሲብ ያለባቸው ወንዶች ቢሆኑ ወይም ደግሞ አንዳንዴ ከሰርጀሪ በኋላ በተለይ ደግሞ ይሄ የፕሮስቴት ችግር ሲኖር ብዙ ጊዜ ወንዶች ላይ ከፍ እያሉ ሲሄዱ የሚፈጠር ነገር ነው። ሰርጀሪ ይሰራል። ሰርጀሪ ከተሰራ በኋላ ምንድን ነው የሚሆነው? የዘር ፍሬው ወደፊት መሄድ ሁኔታውና ወደ ውጭ መውጣት ሁኔታውና ወደኋላ ወደ ሽንት ማስቀመጫ ከረጢት ይገባል። ስለዚህ ሴቷ ጋር አይደርስም ማለት ነው የዘር ፍሬው። ስለዚህ በዚህ ሰዓት ምን ይደረጋል? ከሽንት ከረጢት ውስጥ ስፐርሞቹን አውጥቶ ወደ ሴቷ ማህፀን የማስገባት ስራ መስራት ይቻላል ማለት ነው። ስለዚህ ወንዱ ላይ ይሄ የዘር ፍሬው መመረት የሚችል ሆኖ ነገር ግን ሴቷ ጋር ማድረስ የማይችል ከሆነ እሱን ህክምና ይሰራለታል ማለት ነው። ያንን ኢንትራዩትራይን ኢንሳሚኔሽን እንለዋለን ማለት ነው። ሁለተኛው ደግሞ ይሄ ደግሞ ሌላ ምን ችግር ሲኖር ነው? ሴቷ ላይ ሰርቫይካል ችግር ወይም ደግሞ የማህፀን በርጋ አካባቢ ችግር ካለ ስፐርሙ ቢመጣ የማያሳልፈው አይነት ነገር ከሆነ ይሄንንም ህክምናው ያደርስላታል ማለት ነው። ሌላ ሁለተኛ ኢንቪትሮ ፈርቲላይዜሽን የምንለው ነው። ኢንቪትሮ ፈርቲላይዜሽን ምንድነው የሚደረገው? የወንዱም ስፐርም የሴቷም ቫያብል የሆነ ጥሩ የሆነ እንቁላል ይመረጥን መጀመሪያ ኦቭሌት እንድታረቅ ቅድም የምንሰጣቸው መድኃኒቶች እንሰጣለን። ስለዚህ ከዛ ውስጥ በአንዴ አንድ እንቁላል ብቻ አይደለችም የምትወጣው አይደለም፣ ብዙ እንቁላሎች ይነቃቃሉ። ከነዛ ውስጥ አንዷን ነው የምንመርጠው ማለት ነው። ስለዚህ አንዷን ወስደን የወንዱን ስፐርም ወስደን ውጪ፣ ኢንቪትሮ ማለት ከሰውነት ውጪ እንደማለት ነው። ስለዚህ ከሰውነት ውጪ ተገናኝቶ ጽንስ ተፈጥሮ ነው ውስጥ የሚገባው ማለት ነው። ስለዚህ ይሄ ለሴቷም ለምሳሌ እንቁላሉ በትክክል የማይወርድ ከሆነ ወደታች የመውረጃ ችግሮች ካሉት ማህፀኗ ግን ሰላም ከሆነ ማለት ነው። የወንዱም ደግሞ እንደዚሁ አይነት ስፐርሙን የማድረስ አይነት ችግር ካለ ውጪ ላይ አገናኝቶ ማስገባት ይቻላል ማለት ነው። ይሄ አሁን በጣም እየተለመደ የመጣ ቴክኖሎጂ ነው። አሁን የመጣ ህክምናዎች ናቸው እነዚህ ሁለቱ። እኛ ሀገር ይሄ የሚደረግ እርግጠኛ አይደለሁኝም፣ ግን አሁን ለምሳሌ ዘሩን ውጭ ላይ አገናኝቶ ወደ ሴቷ መመለስ የማይቻል ከሆነ ሆስታይል የሆነ ወይም ደግሞ ለልጅ ለማሳደግ ምቹ ያልሆነ ማህፀን ከሆነ ያላት ሴሮጎሲ የመፈለግ ሌላ ማህፀን እንደመፈለግ የሌላ ሰው ማለት ነው። ስለዚህ እዛ ውስጥ እንዲያድግ ተደርጎ ሲወለድ
ወደ እነሱ እንዲመለስ ልጁም የሚደረግበት ሁኔታ አለ። የዚህ ሌጋል ሹን ግን አላውቅም፣ ተፈቅዷል እኛ ሀገር አልተፈቀደም የሚለው ህንድ ላይ ምናምን ይሰራል ብዙ ጊዜ። እንደውም በሱ ኑሯቸውን የሚገፉ ሴቶችም አሉ ሰሮጌት በመሆን ማለት ነው። ስለዚህ ማህፀንሽን ማከራየት ማለት እንደ ማከራየት ቁጠሪው። ስለዚህ አንቺ መሸከም ስለማትቺ የአንቺ ልጅ ነው ግን ቦታው ሌላ ቦታ ይሆናል ማለት ነው። ስለዚህ 9 ወር ጠብቆ የተለያዩ የሚፈራርሟቸው ነገሮች አሉ። ሲወለድ ልጅ ወደ አንቺ ይመለሳል። እኛ ሀገር ላይ ግን እንዳልሽው አላውቅም ያለው ነገር። ሌላው አሁንም ስቲል እኛ ሀገር መፈቀዱን አላውቅም፣ ግን ዶኔሽን ይኖራል አይደል? ለምሳሌ ስፐርም ባልየው ስፐርም እንዳልነው ወይ በካውንትን ባይኖረው ወይም ደግሞ ሞርፎሎጂካሊ ወይም ቅርጻቸው ልክ ባይሆን ሌላም ችግር ቢፈጠር ከወንድ ዘር ፍሬ ጋር ተያይዞ እና ሌላ ዶኔት ማድረግ የሚፈልግ ካለ መለገስ የሚፈልግ እንደዛ ዘር መቀበል ወይም ደግሞ ከሴቷም ደግሞ እንደዛ እንቁላል የመውሰድ ነገር እና እርግዝናው እንዲፈጠር የማድረግ ነገር አለ። ይህም አንደኛው ኦፕሽን ነው። ሌላኛው ኦፕሽን ግን አዳፕሽን አለ አይደለ? አዶፕት ማድረግ ማለት በማደጎ ልጆችን ማሳደግ ማለት ነው። እና ሁለት ነገር አለኛ ባለ ብዙ ጊዜ ያው እንደ ራስ ልጅ አይሆንም የሚባለው ነገር አለ። ደግሞ ዋይ በቃ ልጅ ማለት የመወለድን ብቻ ኮንሲደር የሚደረግበት ጊዜ አለ። ግን ደግሞ ይሄንንም ባሪየር አልፈው ደግሞ ልጆችን ያሳደጉ ብዙ ምንጠራቸው እናቶች አሉ አይደለ? እንደ አበበች ጎበና አይነት የብዙዎች እናት የሆኑ ደግሞ ሰዎች አሉ አይደለም? አንድ ልጅ 2 ልጅ ማሳደግ ብቻ ሳይሆን ማለት ነው። እና አዶፕሽን ደግሞ ሌላኛው ኦፕሽን ነው የሚሆነው። እኛ ሀገር እንደ አዶፕሽን ይፈቀዳል፣ ለሀገር ውስጥ ይፈቀዳል። አይ ቲንክ ዓመተ ምህረቱ እርግጠኛ ባሉም ከሆነ ጊዜ በኋላ ግን ወደ ውጭ እየሄዱ አዳፕት የሚያደርጉ ወይም ከውጭ ዜጎች መጥተው ከልጅ የሚወስዱትና እና የሚያሳድጉትን እሱ የተከለከለ ይመስለኛል። እኛ ሀገር ግን ይፈቀዳል። እሱም አንደኛው ኦፕሽን ነው፣ በተለይ አክሰፕታንስ ቢገኝ። ምክንያቱም ወላጅ የሚፈልግ ልጅ አለ፣ ልጅ የሚፈልግ ደግሞ ወላጆች አሉና ወይም ደግሞ ቤተሰቦች አሉ። ሰው እሱ ያንን ማድረግ አንደኛው መፍትሄ ነው። ስለዚህ አሁን ይሄ የአዶፕሽኑን የምንበለው የትኛውንም የትሪትመንት ነገር በጣም ከባድ የሚያደርገው ነገር ለኢንፈርቲሊቲ ያለው አስተሳሰብ በአጠቃላይ በጣም ከባድ ነው። ተሸማቀሽ ነው አይደል? ብዙዎቹ ተሸማቀው ነው የሚኖሩት። በተለይ እንደው ገጠር ይባላል እንጂ ከተማም ላይ ቢሆን ልጅ አትወልጂም ወይ አግብተሽ ገና አመት እንኳን ሳይሆንሽ ያው የሰርግሽም ዕለት እኮ ለልደት ለክርስትና እንመጣለን ገና ማለት ነው አይደለ? ሞር ወደ ልጅ ማለት ሰው የሚያገባው ልጅ ሊወልድ ላይሆን ይችላል። ብዙ ሌሎች ምክንያቶች ሊኖሩት ይችላሉ። የግድ የሰው ልጅ ፕላን ውስጥ ልጅ መውለድ ላይኖር ይችላል፣ ሁሉም ሰው ላይ ማለት ነው። ስለዚህ እኛ ግን ሰዎች ህይወት ውስጥ ገብተን እንደ ፕላን ከምናስቀምጣቸው ነገሮች ውስጥ አንዱ ልጅ ነው በባህላችን ማለት ነው። እና ብዙ ሰዎች የሚሸማቀቁበት ነገር ነው። ሌላ ልጅን ብታሳድጊ ለልጁ የሚሰጠው ስም ይኖራል፣ ለአንቺ የሚሰጥሽ ስም ይኖራል። እና እንደ ቀላል አዶፕት አድርጉ ሲባል ማለት አለው ሳቲስፋክሽን አለው። ልጅ ኖሮች ደግሞ አዶፕት ስታረጊም ሌላ ነገር ነው። ልጅ አተሽ ደግሞ አዶፕት ስታረጊ ማህበረሰቡ ያለው አስተያየትስ፣ ቅድም ያላቸው ኦፕሽኖች አይደለም? ከሌላ ሰው ስፐርም ተወስዶ ሲሆን ከሌላ ሰው ዘር ተወስዶ ሲሆንስ፣ ብቻ በጣም ብዙ ሶሻል ኮንሲኩዌንሶች የሚያመጣ ነገር ነው። ይሄ መካንነት ስንል የሆኑ 2 ጥንዶች ጋር ብቻ የሚቀር ነገር አይደለም። የእሱ ቤተሰቦች አሉ ምናልባት አይደል ፍቺ ድረስ የሚያደርስ ነገር። በተለይ ደግሞ ሴቷ ጋር በጣም ጫና ስለሚበዛ ሴቶች ላይ ብቻ እንዳልነው እንግዲህ በሁለቱም ሳይድ ሊሆን ይችላል ብለናል እኛ። ግን ብዙ ጊዜ ሴቷ ላይ ጫና ይበዛል። ስለዚህ እስከ ፍቺ ሊያደርስ ይችላል። ቤተሰብ የሚለው ነገር አለ። ስለዚህ ይሄ ሁሉ ነገር ስላለ መካንነት እንደ ቀላል የምናየው ነገር ሳይሆን በጣም ከባድ ነገሮች ያሉት ኢሹ ነው ማለት ነው። ዘመናዊ ሕክምናውም እኮ በጣም ከባድ ነው አይደል? አይቪኤፍ ነው የተባለ የነበሩት ፋይናንሻሊ አፎርድ ማድረግ አለብሽ እዛ ደረጃ ለመድረስ ማለት ነው። ሶ በተቻለ መጠን ቅድም እንደተባለው እርሊ ሕክምና ቦታ ለመሄድ መሞከር እና ያሉትን በቀላሉ መታከም የሚችሉትን ነገሮች ማኔጅ ለማድረግ መሞከር ነው። ፋይናሊ ግን ያው አክሰፕት ማድረግ ለሁሉም ክሎጀር የሚሰጠው አክሰፕት ማድረግ ይመስለኛል። ምክንያቱም እንዳልሽው ልጅ ስለሆነ የምታመጪው ለአይቪኤፍ ያን ያክል ወጪ አውጥተሽ ልጁን ደግሞ ማሳደግ ስለሚኖርብሽ ከወጪም አንጻር ከብዙ ነገር ስላለ ሰው የራሱን ህይወት አይቶ አክሰፕታንስ ጋር ቢደርስ ይችላል። የሚችለው ከሆነ ኦኬ ችግር የለውም፣ ኦፕሽኖቹን ሁሉ መጠቀም ይችላል። ግን ደግሞ ማይችልም ቤተሰብ ይኖራል። ስለዚህ በሁለቱም ሳይድ አይቶ ምናልባት ሳይኮሎጂካሊ ሕክምና የሚያስፈልጋቸውም ሰዎች ዲፕሬሽን፣ አንዛይቲ ያለባቸው ደግሞ ሰዎችም ስለሚኖሩ ከስነ ልቦና ባለሙያ ጋር እንዲነጋገሩ እንመክራለን።
እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበረ። ሰብስክራይብ፣ ኮሜንት እና ሼር ማድረግ አትርሱ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ መልካም ጊዜ